ይከፈታል ይሄ በመሳሪያ በኩል ከነፍስ ወከፍ ወታደር ጠመንጃ ጀምሮ የተለያዩ መድፎች ሚዲየም ሬንጅ ያላቸው ዛሬ እነ ኢራቅ የሚመጻደቁባቸው አይነት ሮኬቶች የአውሮፕላን ቦምቦች መስራት ተዘጋጅተናል የለመንን ገንዘብም ቴክኖሎጂም ሰው እዚያ አድርሰን አሁን ቴክኖሎጂው ከተዘረጋ ነገሩ ከተወጠነ በኋላ በገንዘብ ጦት መቀጠል ተሳነን እያንዳንዱ መድፍ እንዲህ በቀላሉ የሚታዘዝና ምን ተክሶ ስላልሆነ ለማተኮስ የሚወሰነው ከአብዮታዊ ጠቅላይ መምሪያ ከኔ ነው በቁሳቁስ እንትን እጥረት እና ይሄ ወደ ለየለት ሽንፈት እንዳያመራ ባስቸኳይ ይሄንን ነገር መወጣት አለብን ይቻላል ብዙ ሰው ይሄንን ቦታ ይመኛል ሚሊዮን ይመኛው ግን መሆን የሚችለው ምንም ሆነ ምን አንድ ሰው ብቻ ነው እና እባካችሁን ከዚህ እንውጣ በቆሎና እህል በሚገባ አምርተን ማንበላ ሰዎች ለፖለቲካ ስልጣን መንጠላጠል እንዴት እንደቀደም ከእንግዲህ ወዲያ ይሄንን ህዝብ በየጊዜውና እንደዚህ ሆኖልሃል እና እንደዚህ ሆኗል ይያል መርዶ አርጂ መሆን አንችልም ጓዶች ሰውም ሊሚት አለው ስለዚህ ቀላል ነገር አይደለም የምናወራው በቃል እንደሚደረገው በተግባር ነገር ግን ቀላል ነው ህዝቡ ከተሰለ እንደውነት የሆነ ዋግ ብቻ ይበቃው ነበር ወይም ወሎ ብቻ ምንድነው ወሎ ውስጥ ብናይ ተናገሩ ከወሎ የመጣችሁ ጓዶች እኛ የምንፈልገው ኢሳፓን ነው እኛ የምንፈልገው የደርግ ወታደር ነው እየተባለ አይደለም እንዴ በከበሮም የመጣውን ወያን የሚያሳልፉት ይሄን ያደራጀነው ህዝብ ነው ያነቃነው ህዝብ ይሄንን ገበና መሸፈን የለብንም ኢሳፓ ከየት የመጣ ነው በዚህ ህዝብ ደምና በዚህ ህዝብ ትግል የተወለደ ፓርቲ አይደለም እንዴ ከፍተኛ አርሚ ነው በአፍሪካ ውስጥ የገነባ ነው ጓዶች ከፍተኛ አርሚ ስንት ሺህ ጀነራል ነው ያወጣ ነው መሳሪያውን አስረከቡ ተሸነፉና ፊታቸው ወደ ሚስቶቻቸው አዞሩ ከዚህ በኋላ እንደገና ወደኔ